እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በአሜሪካን ሀገር በምትገኘው በፎቅ ጫካ በተሞላችው ኒውዮርክ ከተማ ውስጥ ሲሆን በዛው ከተማ ውስጥ የሃይስኩል ተማሪ የሆነውን ዴቭን እያሳየን ነው። ዴቭ ትምህርት ቤት ውስጥ ቶድና ማርቲ የተባሉ እንደሱ ጭምት የሆኑ የሚወዳቸው ጓደኞች ያሉት ሲሆን ከነሱ በተጨማሪም ዴቭ ምንም እንኳን አዋርቷት ባያቅም ኬቲ የተባለችውን የትምህርት ቤታቸውን ልጅ ከልቡ እንደሚያፈቅራት እንረዳለን። አንድ ቀንም ዴቭና ጓደኞቹ ከትምህርት በኋላ ካፌው ውስጥ ቁጭ ብለው እያወሩ እያለ ፍራንክ በመባል የሚታወቀው የአደገኛው ማፊያ ልጅ የሆነው ክሪስ እነሱ ወዳሉበት ካፌ ይገባል። እነ ዴቭም ትምህርት ቤት የሚያሰቃዩአቸው ልጆች ስለነበሩ ከክሪስ ጋር ጓደኝነት ለመፍጠርና የሚያስፈራሯቸውን ልጆች ለማስበርገግ ክሪስን ሊቀርቡት ቢሞክሩም ጥርብ ግንድ የሚያክለው የክሪስን ቦዲጋርድ ግን አይተው ይፈራሉ። ያን ዕለትም ዴቭና ቶድ ሆነው ወደ ቤታቸው ሲመለሱ ሁለት የአካባቢው ዱርዬዎች ይዟቸውና ያሏቸውን ገንዘብ እንዲያመጡ ያዙዛቸዋል። እነ ዴቭም እርዳታ ፍለጋ አካባቢውን ቢያማትሩም ማንም ሰው በመጥፋቱ የተባሉትን ገንዘብ ይሰጣሉ። ይህ ክስተት በተደጋጋሚ የሚያጋጥመው ዴቭም ያንን ምሽት ሰዎችንና ራሱን ከአደጋ የሚከላከል ሱፐር ሂሮ ለመሆን በመወሰን ፊቱን የሚሸፍን የዋና ልብስ ኦንላይን ላይ ይገዛል። በሌላም ቦታ ቢግ ዳዲ የተባለ አንድ ሚስጥራዊ ሰው ሚንዲ የተባለች 11 ዓመት ልጁን የጥይት መከላከያ በማልበስ በጥይት መመታትን እንድትለማመድ እያደረጋት እንመለከታለን። ከልምምዱም በኋላ ቢግ ዳዲ ሚንዲ ባሳየችው ብቃት በመደመም አይስክሬም ሊጋብዛት ይወስዳታል። ዴቭም ፊቱን የሚከልልለት ልብስ ከገዛ በኋላ ወንጀለኞችንና ጨቋኞችን መፋለም እንዲያስችለው ራሱን ማሰልጠንና መለማመን ይጀምራል። ከጥቂት ቀናት በኋላም ዴቭ ከትምህርት ቤት ወደ ቤት እየተመለሰ ሳለ ባለፈው እሱንና ቶድን ገንዘብ የተቀበሏቸው ዱርዬዎች የሰው መኪና ሰብረው ሊሰርቁ ሲሉ ይመለከታቸዋል። ዴቭም ትንሽ ካሰበ በኋላ ባለጭንብል ልብሱን ለብሶ ዱርዬዎቹን ለመጋፈጥ ቢሞክርም ዱርዬዎቹ ግን እንደ ጌሾ ይወቅጡትና ጎኑን በጩቤ ክፉኛ ይወጉታል። ያላሰበው ነገር የገጠመው ዴቭም የተወጋ ጎኑን ይዞ ለማምለጥ ሲሞክር አንድ የሚበር መኪና በኃይል ገጭቶት ዴቭን በሕይወትና በሞት መካከል ያደርገዋል። ብዙም ሳይቆይ ግን አካባቢው ላይ አምቡላንስ መጥቶ ዴቭ ወደ ሕክምና ይጓዝና ለ2 ወራት ያህል ሕክምና ሲደረግለት ቆይቶ በመጨረሻም የዴቭ ጤና ይመለሳል። ዴቭም ሆስፒታል በነበረበት ወቅትም ማፊያው ፍራንክ አንድ ማስክ የሚያደርግ ሰው ቢዝነሶቹን ማደናቀፍ ስለጀመረ ጆይ የተባለውን ሰራተኛውን ጠርቶ ቢዝነሳቸውን የሚያኮላሸውን አካል እንዲያገኘው ያሳስበዋል። ጆይም ይህን ሊያደርጉ ይችላሉ ብሎ የጠረጠራቸውን ሰዎች በመያዝ ትልቅ ማይክሮዌቭ ውስጥ አስገብቶ እውነታውን ሊያውጣጣቸው ሲሞክር ማይክሮዌቭ በጣም ግሎ ሰዎቹን ብትንትናቸውን ያወጣዋል። ዴቭም ደግሞ ተሽሎት ከሆስፒታል ሲወጣ ለአጥንቱ ስብራት በገባለት በርካታ ብረትና በነርቭ መጎዳት ምክንያት ህመም የማይሰማው ጉስ ሰው ሆኖ ቁጭ ይላል። ዴቭም ወደ ትምህርት ቤት እንደተመለሰ ባልጠበቀው ሁኔታ የሚያፈቅራት ኬት ታዋራውና ፈለገ በኋላ ላይ ቡና አብረው እንዲጠጡ ትጠይቀዋለች። ዴቭም በነገሩ በጣም ተገርሞ ለጓደኞቹ ሲነግራቸው ጓደኞቹም ኬት ለጭቁኖች የምታዘን ሴት ስለሆነች እንደሆነ ነግረውት ዴቭን ያስደብሩታል። ከዚህም በኋላ ዴቭ ራሱን ኪካስ ብሎ በመሰየም ለመፋለም እንዲረዳው 2 ዱላዎችን ገዝቶ ምሽት ላይ ወደ ውጭ ይወጣል። ዴቭም ሲጓዝም ስልክ እንጨት ላይ የጠፋሽ ድመት ፖስተር ተለጥፎ በማየቱ ድመቷን ማፈላለግ ይጀምርና ድመቷን የፎቅ ደረጃ ላይ ያገኛታል። ዴቭም ድመቷን ለማውረድ ሲሞክር ሳያስበው ይወድቅና እዛው ወድቆ ባለበት አንድ ከዱርዮች እየሸሸ የነበረን ምስኪን ሰውዬን አደናቅፎት ሰውየው ይዘረራል። ወዲያውኑም 3 ዱርዮች ሰውየው ላይ በመድረስ ሊቀጠቅጡት ሲሉ ዴቭ ዱላውን እንደያዘ ጣልቃ በመግባት ከዱርዮቹ ጋር ከባድ ግብግብ ለመቅጠም ይዘጋጃል። ይህንን ያዩ የአካባቢው ሰዎች ስልካቸውን በማውጣት ቪዲዮ መቅረጽ ሲጀምሩ ከዱርዮቹም ውስጥ አንዱ ባለጭንብሉን ዴቭ ለማስፈራራት ጩቤ ይመዛል። ዴቭ ግን ፍርሃቱን ተቋቁሞ
በባለ ጩቤው ፊት በመቆሙ ሦስቱም ዱርዬዎች ትተውት ከአካባቢው ይሸሻሉ። እነ ዴቭንም ከበው እየቀረጹት ከነበሩት ሰዎች መካከል በዴቭ ጀግንነት የተደነቀ አንድ ልጅ ስሙ ማን እንደሚባል ይጠይቀውና ዴቭም ስሙ ኪካስ እንደሚባል ይገልጽለታል። ከዛም ቀን በኋላም ዴቭ ዱርዬዎቹን ሲጋፈጥ የተቀረጸው ቪዲዮ ኢንተርኔት ላይ ተለቆ ቫይራል በመውጣቱ የኪካስ ዝና እየናኘ ይሄዳል። ዴቭም ከኬቲ ጋር በመግባባት አብሯት መዋል ከጀመረ ከጥቂት ቀናት በኋላ ኬት ራሱል የተባለ ዱርዬ እንደሚያስቸግራት ለዴቭ ስትነግረው ዴቭም ኪካስን እርዳኝ ብላ ኢሜል እንድትጽፍለት ይመክራታል። ያን ምሽትም ዴቭ የዱርዬው ራሱልን አድራሻ አጣርቶ በመሄድ ዱርዬው ራሱልን ሁለተኛ ኬቲ ጋር እንዳትደርስ በማለት በኤሌክትሪክ ሽጉጥ አንዘርዝሮ ይጥለዋል። ነገር ግን የራሱል ሰዎች ወዲያውኑ ዴቭን ይዘውት ቅጥቅጥ ሊያረጉት ሲዘጋጁ ሚንዲ ከየት መጣች ሳይባል የአይን ጭንብሏን እንዳደረገች ራሱልን በጦር መሳይ መሳሪያ ከታትፋ ትጥለዋለች። የራሱልም ሰዎች በሚንዲ ብቃት ተደንቀው አፍጥጠው ሳለ የሚንዲ አባት የሆነው ቢግ ዳዲ ከውጭ ስናይፐር በመተኮስ ዱርዬዎቹን ይፈጃቸዋል። ሚንዲም ራሱል ቤት የነበረውን ገንዘብ ከሰበሰበች በኋላ ከህንፃ ወደ ህንፃ በመዝለል አባቷ ቢግ ዳዲን ተቀላቅላ ሁለቱም ከቦታው ያመልጣሉ። ይህን ያየው ዴቭም ትክክለኛ ጀግኖች ሕፃኗና አባቷ እንጂ እሱ እንዳልሆነ ተረድቶ ቤቱ በሐዘን እንደተቆራመደ ያድራል። የተገደለው ራሱልም ለፍራንክ የሚሰራ አደንዛዥ እጽ ሻጭ ስለነበር ፍራንክ ራሱልን ማን እንደገደለው ሲያጣራ ኪካስ የተባለው ባለማስክ ራሱል ቤት እንደነበር መረጃ ስላገኘ ሰዎቹን ኪካስን እንዲያድኑለት ያዛቸዋል። በቀጣዩም ቀን ዴቭ ቤቱ ውስጥ እያለ ሳያስበው ሚንዲና ቢግ ዳዲ ማስካቸውን እንደለበሱ ክፍሉ ውስጥ ይገባሉ። ዴቭም በፍርሃት በመራመድ እንዳያጠቁት ቢለፈልፍም ሚንዲና አባቷ ቢግ ዳዲ ግን ራሳቸውን አስተዋውቀውት ወንጀልን ለመፋለም የሚያደርገውን ጥረት በማድነቅ አበረታተውት ይሄዳሉ። ከጥቂት ቀናት በኋላም የቢግ ዳዲ የሥራ ባልደረባ የነበረው ማርከስ የተባለ የፖሊስ አባል ቢግ ዳዲ ቤት ሲሄድ በቤቱ ውስጥ በርካታ ሽጉጦችንና የጦር መሳሪያዎችን ተደርድረው ይመለከታል። ቢግ ዳዲም ሌላ ሰው የመጣ መስሎት ሽጉጡን ቢመዝም ማርከስ መሆኑን ሲያይ ግን ተረጋግቶ ማውራት ይጀምራሉ። በዚህም ጊዜ ታሪካችን ወደ ኋላ ይወስደንና ቢግ ዳዲ በቀደመ ሥራው ታማኝ የሚባል የፖሊስ አባል እንደነበርና ፍራንክ የተባለውን ማፊያ ለመያዝ በሚሠራበት ወቅት ፍራንክ በሐሰት አስመስክሮበት 10 ዓመታትን ዘብጥያ እንዳሳሰረው እንረዳለን። የቢግ ዳዲ ሚስትም በደረሰባት ከባድ የኢኮኖሚ ችግር ራሷን አጥፍታ ስትሞት ጓደኛው ማርከስ ደግሞ ሕፃኗን ሚንዲን በመውሰድ ተንከባክቦ እንዳሳደጋት እንመለከታለን። ታሪካችንም አሁን ላይ ይመልሰንና ማርከስ ቢግ ዳዲ ፍራንክን ለመበቀል በሚያደርገው ጉዞ በጣም እንዲጠነቀቅ ይመክረዋል። ይህ ከሆነ ከጥቂት ቀናት በኋላ ፍራንክና አብሮት የሚሰራው ጆይ ኪካስን በምን መንገድ እንደሚይዙት እየተመካከሩ ሳለ የፍራንክ ልጅ ክሪስ ሰምቶ ኪካስን ማጥመጃ መንገድ እንዳገኘ ይነግራቸዋል። በእቅዱም መሰረት ክሪስ እንደ ኪካስ ሁሉ ወንጀልን የሚፋለም ጭምብል ለባሽ ሰው በመምሰል ሚዲያ ላይ ቀርቦ ወንጀለኞችን እንዲዋጋ ያነሳሳው ኪካስ እንደሆነና ሊያገኘው እንደሚፈልግ ይናገራል። ዴቭም የክሪስን ማንነት ሳያውቅ ያን ምሽት ይገናኙና ክሪስ ዴቭን ወንጀለኞች ተሰብስበው የሚገኙበት ስፍራ እንሂድ በማለት ዴቭን የፍራንክ ሰዎች አድብተው እየጠበቁበት ወደ ነበረው መጋዘን ይወስደዋል። ነገር ግን እዛ እንደደረሱ ክሪስ ባልጠበቀው ሁኔታ አባቱ ያሰማራቸው ሰዎች ሞተው እንዲሁም መጋዘኑ ተቃጥሎ በመመልከቱ ክሪስ ትክክለኛው ጠላታቸው ኪካስ እንዳልሆነ ይረዳል። በኋላም ላይ ክሪስ ወደ አባቱ ፍራንክ በመመለስ መጋዘን ውስጥ በነበረ ካሜራ የተቀረጸውን ምስል ሲመለከቱ የፍራንክን ሰዎች በሙሉ የፈጃቸው ጥቁር ማስክ አድራጊው ቢግ ዳዲ እንደሆነ ይመለከታሉ። ከጥቂት ቀናት በኋላም ዴቭ ኪካስ መሆኑን ለኬቲ ለመንገር በማሰብ የኪካስ ልብሱን እንደለበሰ ኬቲ ቤት ቢሄድም ኬቲ በፍርሃት የዴቭ አይን ላይ ሽቶ ነፍታ አቃጥላ ታንፈራፍረዋለች። ነገር ግን ዴቭ ፈጥኖ ማስኩን በማውለቅ ኪካስ ማለት እሱ መሆኑን ካሳያ በኋላ አክሎም ሃይስኩል ከገባ ጊዜ ጀምሮ
በሷ ፍቅር ሲቃጠል ኖሮ የጨጓራ በሽተኛ እንደሆነ ይነግራታል። ኬቲም ይህን እንደሰማች የሴትነት ወጉ ይዞኝ እንጂ የኔም ጉበት በፍቅርህ ነዷል በማለት ከንፈሩን ስማ የፍቅሯን ምላሽ ትሰጠዋለች። ከዚህም በኋላ ዴቭ አብዛኛውን ጊዜ ከኬቲ ጋር ለማሳለፍ ኪካስነቱን ቢተውም ክሪስ ግን እንዲገናኙ ተደጋጋሚ መልእክት ስለላከለት ዴቭ ክሪስን ሊያገኘው ይወስናል። ዴቭም የኪካስ ልብሱን በመልበስ ከክሪስ ጋር እንደተገናኘ ክሪስ ዴቭን በመጋዘኑ ላይ በተፈጸመው ግድያና ቃጠሎ ምክንያት ፍራንክ የተባለው ማፊያ ቢግዳዲን እያፈላለገው እንደሆነ ይነግረዋል። ዴቭም በልበ የዋህነት የክሪስን ቃል በማመን ቢግዳዲን ልኮ አሁኑኑ ሊያገኘው እንደሚፈልግ ያሳውቀውና ዴቭ ክሪስን ይዞት እነ ቢግዳዲ ቤት ይሄዳል። ቢግዳዲም በሩን ሲከፍተው ዴቭን ከክሪስ ጋር በማየቱ ተገርሞ ሳለ ክሪስ ሽጉጡን ፈጥኖ በማውጣት ሚንዲ ላይ ተኩሶ በመስኮት በኩል ይጥላታል። ቢግዳዲና ዴቭን በዚህ ተደናግጠው ባለበት ወቅት ክሪስ ሲያስከተላቸው የነበሩ በርካታ የአባቱ ጋሻ ጃግሬዎች ወደ ውስጥ ገብተው ቢግዳዲን ተረባርበው በመደብደብ ያሰቃዩት ይጀምራሉ። ከጋሻ ጃግሬዎች ውስጥም አንዱ ቢግዳዲ ቤት ያገኘውን ባዙቃ ለራሱ ይወስድና ቢግዳዲና ዴቭን ደግሞ መኪና ላይ እንዲጫኑ ያዛል። ፍራንክ ቢሮው ውስጥም ክሪስ ዴቭ የነሱ ጠላት ስላልሆነ እንዳይጎዱት ለአባቱ ቢናገርም ፍራንክ ግን ቢግዳዲና ዴቭን በሕዝብ ፊት መቀጣጫ እንደሚያደርጋቸው ለልጁ ክሪስ ይገልጽለታል። እነ ፍራንክም በመቀጠል ቢግዳዲና ኪካስ የተባሉትን ሰዎች ማንነት ከደቂቃዎች በኋላ በኢንተርኔት ላይ እንደሚለቀቁ በመግለጻቸው ሰው ሁሉ የነ ኪካስን ማንነት ለማወቅ በጉጉት መጠበቅ ይጀምራል። ከደቂቃዎች በኋላም ቢግዳዲና ዴቭ ማስካቸውን እንዳደረጉ ወንበር ላይ ታስረው በኮምፒውተርና በቴሌቪዥን መስኮት መታየት ይጀምራሉ። ወዲያውኑም ማስክ ያደረገ ሌላ ሰው ዴቭና ቢግዳዲን ሲቀጠቅጣቸው ቆይቶ በመጨረሻም ቢግዳዲ ላይ ጋዝ ማርከፍከፍ ሲጀምር የቢግዳዲ ጓደኛ የሆነው ማርከስን ጨምሮ ብዙ ሰዎች በድንጋጤ የሚሆነውን ማየታቸውን ይቀጥላሉ። ትንሽ ቆይቶም ሚንዲ በጥይት ከተመታችበት አገግማ አባቷንና ዴቭን የታሰሩበት ስፍራ በመምጣት መብራቱን በሙሉ ካጠፋች በኋላ በጨለማው ውስጥ ማሳየት የሚችል መሳሪያ በመጠቀም የፍራንክን ሰዎች መፋለም ስትጀምር አንዱ ሰው ብርሃን ፍለጋ እሳት ይለኩስና በዛውም ቢግዳዲን በእሳት እንዲያያዝ ያደርገዋል። ሚንዲም ሁሉንም ፈሽታ ከገደለቻቸው በኋላ አባቷ ላይ የሚነደውን እሳት ብታጠፋውም ቢግዳዲ ግን በእሳቱ በጣም ስለተጎዳ መትረፍ ሳይችል ይቀራል። ከአባቷም ሞት በኋላ ሚንዲ ዴቭን ነፃ አውጥታው አብረው ሲሄዱ ዴቭ ሚንዲን የአባቷን ደም እንድትበቀል እንደሚረዳት ቃል ይገባላትና ሁለቱም ፍራንክን ለማጥቃት መዘጋጀት ይጀምራሉ። ያን ምሽትም ፍራንክ የሚኖርበት ሕንፃ ላይ የፍራንክ ቦዲጋርዶች ተሰብስበው እያለ ሚንዲ ቤተሰቦቿ የጠፋባት ትንሽዬ ልጅ መስላ ሻንጣ በመያዝ እያለቀሰች ወደ ውስጥ ትገባለች። ነገር ግን ቦዲጋርዶቹ ተዘናግተው ሳለ ሚንዲ ሽጉጧን በመምዘዝ ሁሉንም ደረታቸውን በማለት ገርላቸው የፍልሚያ ልብሷን ቀይራ በሊፍት ከወጣች በኋላ ከፍራንክ ቢሮ ውጪ ከነበሩት ሰዎች ጋር ፍልሚያ ትጀምራለች። ከፍራንክ ሰዎች ውስጥም ቅድም ባዙቃ የወሰደው ሰው ባዙቃውን ይዞ ሚንዲ ላይ ሊተኩስ ሲዘጋጅ ዴቭ አውቶማቲክ መሳሪያ ባለው ተንሳፋፊ መሳሪያ እየበረረ በመምጣት ባለባዙቃውን ጨምሮ ሁሉንም የፍራንክን ሰዎች ተኩሶ ይጨርሳቸዋል። የፍራንክ ሰዎች ካለቁ በኋላም በመጨረሻም ፍራንክ ከሚንዲ ጋር መፋለም ሲጀምር ክሪስ ደግሞ ከዴቭ ጋር ገጥመው መደባደብ ይጀምራሉ። በፍልሚያውም ወቅት ዴቭና ክሪስ ሁለቱም አናታቸውን ተመታተው ራሳቸውን ስተው ሲወድቁ ፍራንክ ደግሞ ሚንዲ ላይ አይሎባት ሲደበድባት ይቆይና እስከ ወዲያኛው ሊያሰናብታት በማሰብ ሽጉጥ ይደቅንባታል። ነገር ግን ፍራንክ ከመተኮሱ በፊት ዴቭ ራሱን ከሳተበት ተነስቶ አጠገቡ ባገኘው ባዙቃ ፍራንክ ላይ በመተኮስ ፍራንክን ብትንትኑን ያወጣዋል። ከአባቱም ሞት በኋላ ክሪስ ራሱን ከሳተበት በመነሳት ዙሪያውን ሲመለከት ዴቭ ጉዳት የደረሰባትን ሚንዲን በበራሪ መሳሪያ ተጠቅሞ ይዟት ሲሄድ ይመለከታል። በመጨረሻም ከሆነ ከጥቂት ጊዜያት በኋላ ዴቭና ሚንዲ ወንጀልን መፋለም ትተው ወደ መደበኛ ሕይወታቸው በመመለስ ትምህርታቸውን ሲቀጥሉ ክሪስ ደግሞ የአባቱን ገዳዮች እስከ መጨረሻው አድኖ ለማጥፋት ለራሱ ቃል ሲገባ እያየ ነው። ታሪካችን ያልቃል።